በመቀለ ከተማ ነዋሪዎችና በዩኒቨርሲቲ ተማሪዎች ላይ የአየር ድብደባ አካሂደዋል። ቀቢጸ ተስፋው አብይ አህመድ በመቀለ ዩኒቨርሲቲ አዲ ሐቂ ቅርንጫፍ አካባቢ ባካሄደው የአየር ድብደባ በዩኒቨርሲቲው የሚማሩ ተማሪዎች ከቀላል እስከ ከባድ ጉዳት ደርሶባቸዋል። የድብደባው ሰለባ የሆኑትና የዩኒቨርሲቲው ተማሪዎች ብሎም ሰራተኞች የነበረውን ሁኔታ በማስታወስ ከተለያዩ የሀገሪቱ ብሔር ብሔረሰቦችና ህዝቦች የተውጣጡበትና የትንሿ ኢትዮጵያ ተምሳሌት በሆነው ዩኒቨርሲቲ እንዲህ አይነት ድርጊት መፈጸሙን አምርረው በመቃወም እንደሚከተለው ሲሉ ይገልጻሉ። ከካፌ ምሳ በልቼ ስወጣ ነው እና ልክ ሲመጣብን ፕሌኑ ተጠለልን። ከዛ ፍንጣሪ ነገር ነው መታኝና ከዛ በኋላ ሁኔታው አስደንጋጭ ነበረ። እኔ እንደዚህም አልጠበቅኩትም። ያው ከካፌ ወጥተን ወደ ዶርማችን እየገባን ነው ይሄን ነገር የተከሰተው እና ያው እንደምታየው ጉዳት አጋጥሞኝ ነበር። አሁን ግን ያው ደህና ነኝ። ያጋጠመው ነገር በጣም የሚያሳዝነው በጣም ማለት ነው። ጭራሽ ሰብአዊ ርህራሄ የሌለው ነገር በቃ ከዚህ በላይ የለም። አንገት መቁረጥ ነው ይሄ። በጣም የሚያሳዝን ስራ ነው። እቺ ግቢ ትንሿ ኢትዮጵያ ነች። ብዙ ብሔር ብሔረሰቦች ያሉባት ግቢ ነች። እቺ መጥፎ ስራ ያየን ነው ያለው። አጋጣሚ እነሱ ያሰቡት ሌላ ነበር። እንዳለ ተማሪው ትንሿ ኢትዮጵያ ልትበላሽ ነበር የነሱ አላማ። ግን አላማቸው አልተሳካላቸው። የእግዚአብሔር ፍቃድ ነው። በ15 በ16 የሚሆኑ ልጆች ናቸው በጣም የተጎዱት። እነሱም ያያችሁ ነበራችሁ ውስጥ ያሉት ልጆች ናቸው። የካፌ መንገድ ደጃፍ ላይ በር ላይ ነው የተጣለው። እንደ አስፋልቱ ቀዶ ገብቶ ደግሞ የፈነዳው ደግሞ ለልጆቹ መቷቸው ምናምን እንደዚህ አደጋ ያጋጠማቸው። ያው ይረብሻል ያለው ነገር። ያው ቀጥታ በቃ መቶ ጥሎ ነው ያለፈው። በጓደኞቻችን ያው እንዳያችኋቸው ናቸው። የሚታይ ነገር ፊት ለፊት ተጎድተዋል። እኛ የመጣነው ለመማር ብቻ ነው ሲሉ ሐሳባቸውን በምሬት የሚገልጹት የዩኒቨርሲቲው ተማሪዎች እንዲህ አይነት ድርጊት ሰው በመሆኑ ብቻ ሊፈጸምበት የማይገባ እከይ ተግባር ነው ሲሉ የገለጹ ሲሆን የሀገሪቷ መሪ ነኝ ከሚል አካል የማይጠበቅ ተግባር እንደሆነም ተናግረዋል። አሁን እኛ ተማሪ ስለሆነን አይደለም ገብቻል። በቃ ማንም እንትን ባይጎዳ በዚህ አይነት የሆነ አስቀያሚ ነገር ማንም ባይጎዳ የኔ ስሜት ነው። በቃ የሆነ ሰው ስትሆኚ ለሰው ማሰብ አለብሽ እና ተማሪ ከሌ ደቡብ ትግራይ ኦሮሚያ አማራ ምናምን ሳይሆን በቃ ሰው በእንደዚህ አይነት ነገር መጎዳት የለበትም። ሰው አሁን ይሄ የእንትንነት ሂዩማኒቲ የሚባል ነገር አለ አይደል? በቃ የሱ ጉዳይ ነው። በጣም ነው የሚሰቀጥጠው። እግሯን ብታጣው ልጅቷ አለች ውስጥ ነች እየታየች እግሯን ብታጣ የጓደኛ አይኑ ቢጠፋ ምንም ማንም እንትን አይልሽ። የማታገኙ ነገር ነው ገብቻላ። ጠባሳ ነው ጥሎብሽ የሚያልፈው። በቃ ይሄ የማይገባና ከአንድ ባለስልጣን የማይጠበቅ ነገር ነው። ቢያንስ ተማሪ ምንም ማያውቀው ተማሪና ልማር ብሎ ነው የመጣው። ቤተሰቡን ትቶ ሀገሩን ትቶ በዚህ ሰዓት ምንም አይነት ነገር ይደርስበት አይገባም። በዛ ላይ ኔትወርክ የለም። ቤተሰብ ምን እንደሚያስብ ሰቡት። በዩኒቨርሲቲው አካባቢ የሚኖሩ የከተማው ነዋሪዎችም ጉዳት እንደደረሰባቸው ለማወቅ ተችሏል።